ተመልካቾቻችን እንደምን ቆያችሁ? ያው ከዲሲ ቀጥታ ለማስተላለፍ ሞክረን በአጋጣሚ አልሆነም። ነገ ሙሉውን የቄጣላውንም የስዳማ ኮሚኒቲ በዲሲ የሚኖሩ ያደረጉትን ሁሉንም ነገ ይዘንላችሁ እንቀርባለን። ዛሬ አንዳንድ ኢንፎርሜሽኖችን እንቀያየራለን። ዛሬ አፕዴት አለን እንደተለመደው በየቀኑ የምናደርገውን ከሁለት እንግዶች ጋር መስመር ላይ አሉ። አቶ በራሳና አቶ ጸጋይ ከነሱ ጋር እንግዲህ በቅደም ተከተል መጀመሪያ ወደ በራሳ ልውሰዳችሁና ከዛ ደግሞ ወደ አቶ ጸጋይ እሱን ኢንፎርሜሽን ተቀያይረን ለአጭር ጊዜ ከናንተ ጋር እንቆያለን። ሼር በማድረግ እናንተም እንደተለመደው ከኛ ጋር ሁኑ። ወደ በራሳ ወስዳችኋለሁ። ከበራሳ ጋር ቆይታ እናደርጋለን። አመሰግናለሁ ሀብቴ። እንኳን አንተንም ለመደመር ቀን አደረሰ። በአገራችን በኢትዮጵያ መጠነ ሰፊ የሆነ የለውጥ እንቅስቃሴ ያደረጉ ያሉት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በውጭ ሀገር ያለውንም የፖለቲካውን ሁኔታ በጣም ሼክ ያደረጉት ነው ያሉትና በያንን የዚህ ፖለቲካ የለውጥ ኃይላቸው ወይም የለውጡ ጎርፍ አካል የሆነውን ጉብኝት በዋሽንግተን ዲሲ በአሜሪካ ዋሽንግተን ዲሲ ጀምሯል ከሁለት ቀን በፊት። በጉብኝታቸው በጣም በርካታ ጠቃሚ የሆኑ ነገሮች በጣም በርካታ ነገሮችን ተነስተዋል። በትላንትናው ዕለት ከኢትዮጵያ እና ትውልደ ኢትዮጵያዊ የሆኑ እና ኢትዮጵያውያን የሆኑ ፖለቲካ ፓርቲዎች ጋር ውይይት አድርጎ ነበረ። ከሲቪክ ማህበራት ከተለያዩ ድርጅቶች ጉዳዩ ኢትዮጵያ ይመለከታል ከሚሉ ድርጅቶች ከ60ዎቹ ፖለቲካ እስከ ዛሬ ድረስ ያለውን የፖለቲካ አመለካከት ያላቸውን ሰዎች አንድ ላይ ሰብስቦ ሲያናግሩ ነበር በትላንትናው ዕለት። እና የዶክተር አብይን ጉብኝት ለየት የሚያደርገው ነገር ቢኖር እንግዲህ በተደጋጋሚ ብለናል፣ ዛሬም ቢሆን ለየት የሚያደርገው ለመጀመሪያ ጊዜ የኢትዮጵያን ችግር ፍለፊት ኢትዮጵያን ፍለፊት ላይ ወጥቶ የተናገሩ መሆናቸው ዶክተር አብይን ከሌሎቹ ይለያል። ኢትዮጵያዊነት የሚለውንና ኢትዮጵያ የሚለውን ቃል በፍለፊት ቆሞ የተናገሩ አንድ የዘመናችን መሪ መሆናቸው አንድ የሱ መለያ ነው። ኢትዮጵያንና ችግሮቿን ፍለፊት ላይ ቆሞ የተጋፈጡ መሪ መሆናቸው ደግሞ ሌላኛው የዶክተር አብይ መለያ ነው በነይታ። ዶክተር አብይ ሌላ መለያቸው የፍቅርና ይቅርታ በአጽንኦት የሚናገሩ ስለ ፍቅርና ስለ ይቅርታ ሰፊ ልብ ያላቸው በዚህ ጉዳይ ላይ ከምንም ድረስ ታች ወርዶ ከግለሰብ እስከ ድርጅት እስከ ፖለቲካ ድርጅት እስከ ሞት ፍርድ እስረኛ ድረስ ሄዶ ያንን የይቅርታን ምንነት ለመግለጽ የሚጥሩ መሪ መሆናቸው ዶክተር አብይን ልዩ አድርጋቸዋል። ከዛም አልፎ እንደ አባት ሆኖ የቤተክርስቲያንን የተበላሸውን የቤተክርስቲያን ታሪክ የሚቀይሩ የሚያስታርቁ የሃይማኖት ድርጅቶችን የሚያስታርቁ የእርቅን ጥልቅ ትርጉም የሚያውቁ መሪ መሆናቸው እጅግ የተለየ ያደርጋቸዋል። ከዚህ አካሄዳቸው አገሪቷን ከገባችበት ከገደል ጫፍ ወደ ዓለም ከፍታ ያሻገሩ መሆኑ ለሁላችንም ግልጽ ነው። በዚህ ሂደት ውስጥ እንግዲህ አልጋ በአልጋ አይደለም፣ በሌላ መልኩ ምን እየተደረገ እንዳለ በአገራችን ምን እየሆነ እንዳለ አንድ የኢትዮጵያ አንድ አይን የሆነው ወንድማችን በዚህ ቀን ባለፉት ቀናት በማይሆን ሁኔታ በማይሆን ቦታ ህይወቱ አልፎ ያለበት ሁኔታ አለ። ሌሎችም በየአካባቢው ግጭቶች ያሉበት ነገሮች አሉ። ግን ያም ሆኖ ከፍተኛ የሆነ የፖለቲካ ለውጥ በአገራችን እየተደረገ መሆኑ የማይካድ ነው። በውይይታቸው ሰዓት እንግዲህ እኔ የተገነዘብኩት በጣም ከትላንትና ውይይታቸው አንዳንድ አጠር ያለ መረጃ ለመስጠት ያክል ዶክተር አብይ በመንግስታቸው ለለውጥ ያላቸውን ቁርጠኝነት በሚገባ አሳይተዋል። ቁርጠኛ መሆናቸውን ለለውጥ ኢትዮጵያ ውስጥ ለውጥ ለማምጣት ቁርጠኛ መሆናቸውን በአጽንኦት አሳይተዋል። ከዚህ ውስጥ አንዱ እና ዋንኛው አሁን ብዙዎች ያሉትም የሱ ዓላማ አልቲሜት ጎሉ ኢትዮጵያ ውስጥ ፍትሃዊ የሆነ ምርጫ ማካሄድ እንደሆነ፣ ኢትዮጵያ ውስጥ ዲሞክራሲ ማስፈን እንደሆነ፣ ኢትዮጵያ ውስጥ መልካም አስተዳደር የሚፈጠርበትን መሰረት መጣል እንደሆነ በአጽንኦት ተናግረዋል። ለማንኛውም ጥፋት ያጠፋ ሰው
ኢያፓ ከጀመን ጀምሮ እስካሁን ያለውን ይቅርታ መደረጉን በሳቸው መንግስት ወደ ኢትዮጵያ ገብቶ እንዳይወዳደር ወይም በህዝብ መካከል ገብቶ የራሱን የሆነ ዓላማ እንዳራምድ የሚከለክል የፖለቲካ ፓርቲ እንደሌለ በአጽንኦት ተናግሯል። ሐሳብን መግለጽ በደንብ መጽሐፍ ማንበብ እነዚህ በኢትዮጵያ ውስጥ በተለያየ መልኩ ተገድበው የነበሩ ሁኔታዎች በጣም መነሳታቸውን ተናግሯል። ብዙ ነገሮችን ታዝቤያለሁ። ከነዚህ ውስጥ በሌላ መልኩ ደግሞ የታዘብኩት ኢትዮጵያውያን ብዙ በሰለጠነ ዓለም ይኖራሉ። በጣም የበሰለ የሰለጠነ የፖለቲካ አመለካከት እንዳላቸው አድርጎ ራሳቸውን ይስላሉ ያስቀምጣሉ። ግን እኔ በዛ መልኩ አላገኘውም። ትላንትና ያገኘዋቸው ዲስኦርጋናይዝድ ሆነው ብዙዎቹ አንደኛ በሐሳብ አይስማሙ፣ ሁለተኛ ደግሞ እርስ በራሳቸውም ብዙ የሚስማሙ አይደለም። ስለ አንድነት ያወራሉ፣ ግን አንድነት በራሳቸው መካከል ጎልቶ አላየውም። ስለ ፍቅር ያወራሉ፣ እርስ በራሳቸው ፍቅር ሲያሳዩ በተግባር ሲያሳዩ አናይም። የሚሰጧቸው አስተያየቶች ጉዳዮችም ከመድረኩ ጋር አንዳንዶቹ የሚመጥኑ አይደሉም። መድረኩ ኦንላይን የተላለፈ ነበርና በዛ ላይ የሚሰጡ አስተያየቶች በጽሁፍ የሚሰጡ አስተያየቶችም እኔ ከአንድ ሰለጠነ የፖለቲካ ማህበረሰብ ይወጣል ብዬ ወይም ይናገራሉ ብዬ አላሰብኳቸው አንዳንድ በግለሰብ ስም የሚጻፉ ነገሮች የሚወጡ ነገሮች ትንሽ ታዝቤያለሁ በዛ መልኩ። ታም ሆኖ ግን ዶክተር አብይ በአሜሪካ ያደረጉ ያሉት ጉብኝት በሚገባ ስኬታማ እንደሆነና የአሜሪካው ምክትል ፕሬዝዳንት ፔንስ ትላንት አግኝቶ ባነጋገሯቸው ሰዓት ከፍተኛ የሆነ አድናቆት ተአምራዊ ለውጥ ያሉትን በሀገራችን ያደረገ ያለውን ተአምራዊ ለውጥ ብሎ የጠሩትን ያካሄዱ ላለው ሪፎርም ከፍተኛ አድናቆት እንዳለውና የአሜሪካ መንግስት ድጋፍ እንደማይለያቸው ተናግሯል። እንግዲህ ዶክተር አብይ ነገ ዛሬ ከፍተኛ የሆነ ዲሲ ላይ ሁለት መድረክ አላቸው። አንደኛው ከ1500 የሚደርሱ ከተለያዩ ማህበረሰብ ክፍሎች የተውጣጡ አባላት ያሉበት መድረክ ሲሆን ሌላኛው አሁን በዚህ ሰዓት ቀጥታ እየተካሄደ ያለው የማንኛውም ኢትዮጵያዊ በዲሲ አካባቢ የሚኖሩ ማህበረሰብ አባላት በትልቅ ኮንቬንሽን ሴንተር ብዙ ሺህ ሰዎችን በሚይዘው ስብሰባ ቦታ ተገኝቶ ንግግር ያደርጋሉ ተብሎ እየተጠበቀ ነው። ኢትዮጵያውያን ለመጀመሪያ ጊዜ በተቃውሞ በሚሰለፉበት ስፍራ ዛሬ በድጋፍ ተሰልፎ ፎቶግራፉን ይዞ እየጨፈሩ የኤርትራውያን የተለያዩ ባንዲራ ይዞ በፍቅር ቆሞ ዶክተር አብይን እየተጠባበቁ ነው። ከሌሊቱ በአሜሪካን ሰዓት አቆጣጠር ማለት ከኢትዮጵያ ሰዓት አቆጣጠር ብናየው ከሌሊቱ 8 ሰዓት ተነስቶ እስካሁን ተሰልፎ ቆሞ ግማሹ ቁርስ ሳይበላ እዛ እየጠበቀ ነው፣ እየጨፈረ ነው። ይሄ በጣም ተአምር ነው። በዓለም በህይወት መኖር እንዴት ደግ እንደሆነ ቆሞ ማየት እንዴት ጥሩ እንደሆነ ያሳያል። ዛሬ ከዛ በኋላ ወደ ማምሻ አካባቢ ከሌሎች ማህበረሰብ አባላት ክፍል ያልኳቸው 1500 ሰዎች ጋር ይነጋገሩና ወደ ሎስ አንጀለስ ካሊፎርኒያ ያመራሉ። ከዛ ነገ በተመሳሳይ መድረክ በሎስ አንጀለስ ካሊፎርኒያ አላቸው። እንግዲህ ተነጎዳ በሚኒሶታ በሚኒያፖሊስ ሚኒሶታ ተመሳሳይ ፕሮግራም አለ። እስካሁን ያለው ነገር ለኢትዮጵያ መንግስት በውጭ ዓለም ላለው ከፍተኛ የሆነ ፓራዳይዝ ሽፍት ወይም ከፍተኛ የሆነ ዲፕሎማሲ ድል እንደሆነ አርጌ ረዳዋለሁ። ይሄን በኔ በኩል ያለው ይሄው ነው። ይሄንን በተመለከተ ሌሎች ጸግሽ የምጀምራቸው ነገር ካለ አመሰግናለሁ። Okay. እንግዲህ አመሰግናለሁ። እንደገና ያው በዚህ ላይ በአዲስ አበባ ማን ነው በዲሲ በሚደረገው ላይ ሲዳማ እጀቶች በቄጣላ ከፍተኛ የሆነ ድምቀት እያሳዩ ነው ያሉት። ቄጣላውን ቀጥታ ስርጭት ለማስገባት ሞክረን ነበረ። በዚህ ስላልተሳካልን ነገ ይዘን የምንቀርብ ይሆናል። ከፍተኛ የሆነ አቀባበል እያደረጉ ነው ያሉት። አይመዲ ቤቶ ዳጉሹ አትዳገና ጎባውርቶ የሚለውን አባቶቻቸውን ቄጣላ በዋሽንግተን ዲሲ አካባቢ በደንብ እያሳዩ ነው ያሉት። ሲዳማ በዲሲ አካባቢ የሚኖሩ ሲዳማ ኮሚኒቲ አባላትና እጀቶች ይህንን እያሳዩ ነው ያሉት። ከፍተኛ የሆነ ንቁ ተሳትፎ እያደረጉ ነው ያሉት።
ይሄ ትልቅ ኃይል ነው ብለን እናምናለን። ሌላው በሲዳማ ዞንም አካባቢ ዛሬ የዞኑ አስተዳዳሪ ዋና አስተዳዳሪ እንደተሾመና ነገ የሐዋሳ ከተማ ከንቲባም ሹመት እንደሚጸድቅ ይጠበቃል እና በዛ አሁን በደረሰን በዛ ከዛ አካባቢ ባገኘነው መረጃ መሰረት አቶ ቀሬ ጫዊቻ የሲዳማ ዞን ዋና አስተዳዳሪ ሆኖ እንደተሾሙ የሚገልጹ መረጃዎች ወጥተዋል። ነገ የሚደረገው ሹመት ምናልባት በጥርጣሬ ደረጃ ነው፣ እስካሁን ግልጽ ሆኖ አልታወቀም። ሁለቱም ሹመቶችን በተመለከተ ነገ የኛኛውም ሹመት ከተደረገ በኋላ SMN አስተያየት የሚሰጥ መሆኑን በዚሁ ልገልጽ እወዳለሁ። እስካሁን ያለን መረጃ ግን ይሄንን ይመስላል። አቶ በራሳ በጣም አመሰግናለሁ። ያው የጸጋዬ ትንሽ ችግር ገጥሞት የቴክኒክ ችግር ገጥሞት ወጥቷል መሰለኝ። እንግዲህ የተመልካቾቻችን ፌስቡክ ላይቭ እያያችሁን ያላችሁት የዲሲውን ላይቭ ለማድረግ ሞክረን ነበር፣ አልተሳካም። ነገ የአጠቃላይ በተለይ በሲዳማ ኮሚዩኒቲ በኩል የተደረገውን ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል በሲዳምኛ ቄጣላ የሲዳማ ኮሚዩኒቲ የቪዲዮ ነገ እናሳያቸዋለን። ዛሬ እንግዲህ እንደሰማችሁት ጠቅለል አድርጎ በራሳ የነበረውን በጠቅላይ ሚኒስትሩ ጉብኝት ዙሪያ የነበረውን በሰመራይዝ አድርጎ አቅርቧልና በራሳ ወደ አንተ ልመለስና እንግዲህ ብዙ ጥያቄዎች ይነሱ ነበር በዚህ በተለይ በመደመር ዙሪያና በትላንትናው ንግግራቸው ከዚህ በፊትም ከምሁራንን ሰብስበው በተናገረው አቅጣጫዎችን እያየን ነው። ያው የተለያዩ ሰዎች የፖለቲካ ፓርቲ ስጋት የነበረባቸው ነገር በተለይ በምን አይነት የመንግስት ምን አይነት ገቨርንመንት ሲስተም ይመጣል ወደ አሃዳዊ ይሄ መደመር የሚባለው ነገር እንደ በፊቱ መጠቅለል የአሃዳዊ መንግስት ነው ከፌደራል የሚባል ነገር ቀርቶ ክልል የሚባል ነገር ቀርቶ እቺ አንዲት ኢትዮጵያ የሚባል ነገር ይመጣል የሚል ስጋት ነበርና ጠቅላይ ሚኒስትሩ ግን በንግግር ውስጥ የሆነ አቅጣጫ ያሳየ ይመስላል። እሱን እንዴት አየው አንተ? አመሰግናለሁ ሀብቴ። ትላንትና በነበረው ስብሰባ ክቡር ዶክተር አብይ አህመድ አሜሪካኖቹ ስታይል ንግግር ነው ሲያደርጉ የነበረው። በጣም ሴንስ ኦፍ ሁመር ያለው የሚሉት ፈረንጆቹ እና እጅግ በጣም ቀልድ ግን ትልቅ ቁም ነገር ያለው እንደ ቀልድ የሚመስል ግን ቀልድ መስሎ ቁም ነገር ያላቸው ብዙ ነገሮችን ተናግሯል። ከነዚህ ነገሮች አንዱ ነው ላይ ነው ይሄንን እንደ ቀልድ አድርጎ ማለት ምሳሌ ሰጥቶ የተናገሩትና ምናልባት አንተም በዛ ኤሪያ ላይ ያገኘው ይመስለኛል። ግን እዛ ላይ የተናገሩት እንግዲህ እንደ ቀልድ ከተናገሩ ወይም እንደ ቀልድ አድርጎ አስተማሪ ነገሮችን ተናገሩ ብዬ ከምላቸው ነገሮች የሚያስታውሳቸው excuse me ምንድነው አንድ ሳትሆኑ ምንም ማድረግ አትችሉም የሚል ነገር ተናግሯል። ስለ ሽምግልና መጀመሪያ ሰው ከራሱ መታረቅ አለበት። ሽማግሌዎች በዝተዋል። ሽማግሌዎች በበዙ ቁጥር እርቅ ንግድ ስለሆነ ብዙዎች እርቅን እንደ ንግድ አድርጎ ስለተጠቀሙ ሰብ መልሶ እየጫሩ ችግር ውስጥ ነው ያለነውና ማስታረቅ ካለብን መጀመሪያ ሰው ከራሱ መታረቅ እንዳለበት ከቤተክርስቲያን ጋር መታረቅ እንዳለበት ቤተክርስቲያን ከቤተክርስቲያን ጋር መታረቅ እንዳለበትና ከዛ ማህበረሰብ ማስታረቅ እንደሚቻል ተናግረዋል። በዛ ላይ የደቡብ አፍሪካውንና የሩዋንዳውን እርቅ ያሳካው የተባበሩት መንግስታት ሳይሆን ማህበረሰቡ የነበራቸው ባህል እንደሆነ አንስቶ በምሳሌነት ተናግሯል። ኢትዮጵያውያንም ሊበጀን የሚችለው የራሳችን የሆነ ኢንዲጂነስ የሆነ የችግራችንን የምንፈታበት መንገድ እንደሆነ በአጽንኦት ተናግሯል። ይሄን በተግባርም ያየነው ነው። በአባገዳዎች በአካባቢዎች በየቦታው ተፈጠሩ ችግሮችን እየፈታሉበት የሲዳማ ሽማግሌዎች በኤርትራና በኢትዮጵያ መካከል የነበረውን እውነተኛ እርቅ ያካሂዱበት ያደረጉበት ሁኔታ ያየን ነው። ይሄ የሚያሳየን በአገራችን ያለውን ኢንዲጂነስ የሆኑ ነገሮችን እንድንጠቀምና ራሳችንን አሳድገን ራሳችን ሆነን ለዓለም ታሪክ ሰርተን ማሳየት እንደምንችል በአጽንኦት ተናግረዋል። በዛ ዙሪያ እና ወደ ጠየቀኝ ጥያቄ ቀጥታ ለምጣና የኢትዮጵያን የፌደራሊዝም ስርዓት የተገነባበትን
መሰረቱ በጣም ኮንክሪት በሆነ መንገድ መገንባቱን ለመግለጽ ነበር በምሳሌ ሆነ ተጠቀመውና አንድ በሚድል ኢስት እየተሰራ ስላለው ሆቴል አይነት ነገር ነው አንስቶ የተናገረው እና ያ ምንድነው የሚያመላክተው እዛ ላይ ምንድነው ያመላክተው ብዬ የሚያምነው ነው የኢትዮጵያ ፌደራላዊ ስርዓት አወቃቀር ምናልባት የተወሰኑ ቦታዎች ላይ የአደረጃጀት የሪአደረጃጀት ሲስተም ሻፍሊንግ ካለ እንጂ መሰረታዊው የሆነ የኢትዮጵያ የፌደራሊዝም ስርዓት የማይቀለበስና ፌደራላዊ ስርዓቱ ኖሮ ግን ኢትዮጵያዊ አንድነትን አንድ ላይ ሆነን አንድ ሆነን ሳይሆን አንድነት ሳይሆን አንድ መሆን ማለት አንድነት አንድ አይነትነት አለመሆኑንና የተለያየ ብሔር ብሔረሰቦች ሆነን የተለያየ ባህልና ቋንቋ ያለን ሆነን ግን አንድነት መመስረት እንደምንችል ነው ያሳዩትና እዛ ላይ ያየሁት እኔ የታዘብኩት የፌደራሉ ስርዓት በጠንካራ መሰረት ላይ የተገነባ በመሆኑ ማሻሻያ የሚያስፈልጓቸው አንዳንድ አስተዳደራዊ መዋቅሮች ካሉ እንጂ መሰረታዊ የሆነ የፌደራል ስርዓት አወቃቀር እንደማይቀይረው ነው የተረዳሁት። በድጋሚ በጣም አመሰግናለሁ አቶ በራሳ። ጸጋዬ ወጥቶ ነበረ እሱ ተመልሷል። እስቲ ከሱ ደግሞ በሱ በኩል ያለውን ነገር ሰምተን እንመለሳለን። ወደ ጸጋዬ ልውሰዳችሁ። እሺ አመሰግናለሁኝ። ይቅርታ ያው የቴክኒክ ጉዳይ ሆኖ ወጥቼ ነበር። አሁን እንግዲህ የሚሰማ ይመስለኛል። ምናልባት አቶ በራሳ ባሉት ላይ ትንሽ አፕዴቱን ለመጨመር ከሀገር ቤት አካባቢ ያለውን አንድ ነገር ሊጨምር ምናልባት ዛሬ በሲዳማ ዞን ውስጥ ከተደረገው ሹመት በፊት የሲዳማ እጀቶች ከቀድሞ ከክልሉ ፕሬዝዳንትና ከአዲሱ ከክልሉ ፕሬዝዳንት ጋር ንግግር አድርጎ ነበር። እሱንም እዚህ በኤስኤምኤን ላይ አፕዴት ሰጥተናችሁ ነበር። እንግዲህ ሹመቱ ከዛ በኋላ የመጣ ነው። እዛ ላይ ግን የእጀቶም ሆነ የአመራሮቹ አቋም ኦሬዲ በደንብ ሪፍሌክት ተደርጓል። ካሁን በኋላ ማንንም የሚመጣ ሰው ኢሳት ከኢሳት ጋር እንደሚቀልድና የሲዳማን ህዝብና የእጀቱን ወይም ደግሞ የሲዳማን ህዝብ ጥያቄ ወደፊት ይዞ ማሄድ ከሆነ ኢሳት ላይ ከኢሳት ጋር እንደቀለደ እንደሆነ በሚገልጽ ሁኔታ ሁሉም ተስማምተው ነው የወጡትና ምናልባት ከዛ ጋር ተያይዞ የመጣው አመራር እንዴት ነው ካሁን በኋላስ ከአመራሩ ምን ይጠበቃል የሚለውን አቶ በራሳ እንዳሉት በስፋት ምንነጋገርበት ነገር ይሆናል። ይሁን ያ ግን አንድ ነገር በዚህ አጋጣሚ ተቁመ ማለፍ የሚፈልገው የሲዳማን ህዝብ ጥያቄና ወይም ደግሞ የሲዳማን ህዝብ ችግር ሊፈታ የሚችለው በደህደን የሚመራ ወይም ደግሞ ደህደን የሚያስቀምጠው አመራር ሳይሆን ለ27 አመታት ሲዳማም ሆነ ኢትዮጵያ እንዲህ ስትበደል አንድ ላይ የቆዩ አመራሮች ሳይሆኑ ካሁን በኋላ የሲዳማን ህዝብ ችግር የሚፈታው የሲዳማ ህዝብ ራሱና የእጀቶ ትግል ሰላማዊ የሆነው የእጀቶ ትግል ስለሆነ ምናልባት ከዚህ ሹመት ጋር ተያይዞ የሚወሩ በፌስቡክ ላይ ወደዚህም ወደዛም የሚባሉ ኮሜንቶች አሁንም ህዝባችንንም ሆነ እጀቶቻችንን እንዳይከፋፍሉ በዚህ አጋጣሚ ጥሬን አቀርባለሁ። ምክንያቱም በደንብ ማየት ያለብን ከዚህም ማር አይጠበቅም እንደሚባለው ምናልባት ከደይደን ህዝባዊ መሰረት ያለውን አመራር ጠብቀን ከሆነ የዋዎች እኛ ነን። ምክንያቱም ደይደኖች ስቲል ደይደኖች ናቸው። ደይደኖች ስቲል ቲፒኤልኤፍ ቀጥቅጦ እንደሰራቸው ነው ያሉትና ከነዛ የሲዳማን ህዝብ ወይም ደግሞ የሲዳማን ልብ ትርታ የሚያዳምጥ ወይም ደግሞ ተሰምነት ያለውን ሰው ይመርጣሉ ብለን አስበን ከሆነ ምናልባት እኛ ኤክስፔክት ያደረግንበት መንገድ ሊሆን ይችላል ትክክል ያለ ነውና ካሁን በኋላ ግን ማንንም መምጣማን የኛና የእጀቶና የሲዳማ ህዝብ ትግል ብቻ ነው የሲዳማን መጨረሻ ሊወስን የሚችለውና በዛ አንግል አይተን ደህደኖች የሲዳማ ህዝብ የማይፈልገውን ራሱ ወይም ደግሞ በሲዳማ ህዝብ ዘንድ ተቀባይነት የሌለውን የመረጡበት አንደኛውና የመጀመሪያው ዓላማ ህዝቡ እንዲከፋፈል ስለሆነ ለነሱ አጀንዳ እንዳንጋለጥ በዚህ አጋጣሚ ለወጣቶችም ለእጀቶችም በፌስቡክ ላይ ኢንፎርሜሽን መረጃ ለምንለዋወጥ ወገኖች ለማስተላለፍ ፈልጋለሁ። ሌላው ደግሞ ምናልባት አቶ በራሳም ትንሽ ተቆም አድርጓል። በግፍ የተገደሉ ኢንጂነር ስመኘው በቀለ የቀብር ስነ ስርዓት ዛሬ እንደተፈጸመ በአንዳንድ ሚዲያዎች ላይ አይተናል።
ሶሪ ምናልባት ነገ ነው ከዚህ ጋር ተያይዞ ምናልባት ትላንትና ነው ከትላንት ወዲያ ሊደረግ በጥድፊያ ሊደረግ የነበረው በህዝቡ ግፊት እንደተቀየረ የሚለውን ለማለት ነው እዛ አካባቢም አንዳንድ ኮንፊውዥኖች ተፈጥሯል ለምንድነው በጥድፊያ ሊቀበሩ የነበሩት የሚለውም ምናልባት ብዙ ጥያቄ ያስነሳ ነገር ነው በሚቀጥሉት ቀናቶች ምን እንነጋገረው ነገር ይሆናል እሷን ለመጠቆም ብዬ ነው ሌላው ደግሞ ዛሬ በመቀለ ሰላማዊ ሰልፍ ተደርጓል ሁላችንም ምናልባት ብዙዎቻችን አሜሪካ ላይ ስላለው ነገር እየተከታተለን በደንብ ላንከታተለው እንችላለን እንግዲህ የሰልፉ ዓላማ ከኤርትራ ጋር የተደረገውን የሰላም ሂደቱን እንደሚደግፉና እንደሚስማሙ ለመግለጽና በዛው አጋጣሚ ደግሞ ማንንም ኢትዮጵያዊ የትኛውም ኢትዮጵያ አካባቢ ላይ በሰላም መኖር አለበት ያ ካልሆነ ግን አገሪቷ ችግር ውስጥ ትወድቃለች የሚል ምናልባት ማስፈራራትም ያዘለ አይነት መልእክት ያዘው ሰላማዊ ሰልፍ ነው እውነትም የሰላማዊ ሰልፍ ዛሬ በዚህ ሰዓት ዶክተር አብይ አሜሪካ ውስጥ ጉብኝት ያደረጉ ዛሬ 25000 እና ከዛ በላይ የሚሆኑትን ኢትዮጵያኖችን ሊያነጋግሩ ባሉበት ቀን መደረጉ እውነትም ሰልፉ እንደዛ አይነት መልእክት ለማስተላለፍ ነው ወይስ ከዛ ጋር የተያዘ ነው ወይስ ሌላ አጀንዳ አለው የሚለው ምናልባት በሚቀጥሉት ጊዜያቶች የምናየው ነገር ይሆናል ነገር ግን እንግዲህ እዛ ሰልፍ ላይ እንዳየነው ከሆነ የዶክተር አብይን ምስልም ሆነ እሳቸው የሚያካሂዱት ወይም ደግሞ እሳቸው የሚጠቀሙበትን ወርዶች ብዙ ሳይሉ የወጡበት ሁኔታ ነው ያለውና ይሄ ምናልባት እውነትም በመደመር መንፈስ እውነትም ከኤርትራውያኖች ጋር የተደረገው ሰላም አስደስቷቸው ነው ወይ የሚለው ጥያቄ ለብዙዎቻችን የሚፈጥር ነገር ነው እሱ ላይም በሂደት የምናየው ይሆናል ሌላ ምናልባት አሁን ባጭር ከተወሰኑ ሰዓታቶች በፊት የወጣው መረጃ የሚያሳየው ባለፈው ሰኔ 16 ዶክተር አብይ በነበሩበት ሰላማዊ ሰልፍ የድጋፍ ሰልፍ ላይ ቦምብ መፈንዳቱ ሁላችንም የምናውቀው ነገር ነው በዛም ሰው መሞቱ ብዙ ሰው መጎዳቱን ከዛ ጋር ተይዞ ተጠርጥሮ ተይዞ የነበሩት ግለሰቦች ዛሬ ፍርድ አዲስ አበባ አንደኛ ደረጃ ፍርድ ቤት ቀርበው ፖሊስ መርማሪ ፖሊሶች አቃቤ ሕግ ተጨማሪ ጊዜ ስጡን በሚል ቀጠሮው ለሌላ ጊዜ መተላለፉንና አቃቤ ሕግ 4 ቀን ተጨማሪ ጊዜ እንደተፈቀደላቸው ሰምተናልና ይሄ ነው ምናልባት ይሄም ከትላንት ወዲያ ከተገደሉት ከኢንጂነር ስመኘው ጋር ተያያዥነት ያለው ነገር ነው ወይስ ምንድነው የሚለው ምናልባት እሱም በሂደት የምናየው ይሆናል እንግዲህ በኔ በኩል በአፕዴት ደረጃ ያሉት እነዚህ ይመስላሉ አብትሽ አመሰግናለሁ አቶ ጸጋይ እንግዲህ ሌላው ያው አንተም እንዳነሳው በጣም አሳዛኙ በአገራችን የተከሰተው የኢንጂነር ስመኘው በቀለ ሞት ነው ትልቅ የሀገርን ፕሮጀክት ስራ አስኪያጅ የነበረ አንድ ቦታ በመኪና ውስጥ ሞቶ ተገኝቷልና ከዚህ ከሳቸው መሞት ጋር ተያይዞ ብዙ መላምቶች አሉ ያው ብዙ ነገር ሶሻል ሚዲያ ላይ የምናየው ነገር አለና ማንንም ይሁን ማንንም ከዚህ ጥፋት ከኋላ በስተጀርባ ማንንም ይኖር እንግዲህ ሁለት ነገር ነው ያለው ለውጥን የሚፈልጉ ሰዎች አሉ ወይ ለውጥ አራማጅ ኃይል አለ ለውጥን የማይፈልጉ ሰዎች እንዳሉ የታወቀ ነውና አቶ በራሳ ከህዝብ አንፃር እንግዲህ በጎንደር አካባቢ ሰላማዊ ሰልፍ እንደነበር ሰምተናል እንደገና አዲስ አበባም ሰዎች በጣም ስለተሰማቸው ሁሉም ቦታ ተሰምቶናል እንደ አንድ ዜጋ ኢትዮጵያዊ ነው በጣም ትልቅ ሰው ነው ያጣነውና ከእየሄደ ካለው ለውጥ ጋር ከጠቅላይ ሚኒስትሩ ጎን ከመቆም አንፃር ምን ጥንቃቄ መደረግ አለበት አቶ በራሳ አመሰግናለሁ አብቴ ይሄ ነገር እንግዲህ ይህ ሰው የኢትዮጵያ አንድ አይን ያላት አንድ እንደ አይን የምናየው ብለን የምናየው ታሪኩን ስናይ ምናልባት በዚህ ፕሮጀክት ላይ ፉሊ ኢንጌጅድ ሆኖ ፕሮጀክቱ ሳልቅ ስሜን አልላጭም ያለ ቤተሰቦቹን ተቶ በረሃ ላይ ሆኖ ያንን አቅሙ የሚችለውን ለአገር ኮንትሪቢዩት ያደረገ ያለ ሰው ነው
እውነት እኔ በዚህ ዙሪያ ምንም ለመናገር ቃላቶች ያጥሩኛል። ማን ነው ለኛ ጀግና ታዲያ? ለዛ ሀገር ጀግና ለሽልማት የሚበቃው ማን ነው? በሽልማት ፋንታኛ ሽጉጥ ነው ወይ መልካም ለሰራ ሰው የምንሰጠው? ምንድነው የሆነው? ለዛውም በአገራችን በከተማችን በመሃል አዲስ አበባ ፒያሳ ላይ ማን ነው እዛ መስቀል አደባባይ ላይ እንደዚህ አይነት እንዴት ነገር ሊሆን እንዴት ቻለ የሚለው ነገር በጣም አሳዛኝ ነው። ይሄ ህዝቡን ማስቆጣቱ ህዝብ ሰልፍ መውጣቱ ብዙ የሚደነቅ አይደለም። ነገር ግን የመንግስትን አካሄድ አሁን እየመጣው ያለውን ለውጥ ከማይፈልጉ ኃይሎች ተልኮ ጋር ህዝቡ የሚያደርገው እንቅስቃሴ ስላለ የኢትዮጵያ ህዝብ አሁን እንግዲህ ምንድነው ማድረግ ያለበት? እንደሚመስለኝ ለምን ሆነ የሚለውን ሰከንድ ባለ አይምሮ ለምን ሆነ ማን እንደዚህ ሊያደርግ ቻለ እንዴት ሆነ የሚለውን በቁጣ ወይ በሰልፍ ከመግለጽ ይልቅ ቁጭ ብሎ በመክርበት ቢያስብበት ቢነጋገርና ያለውን ነገር አንዴ ያለፈው አልፏል። እንግዲህ እውነት የሚወጣበትን መንገድ ሁሉም ሰው ማን ምን እንዳደረገ የሚገኝበትን መንገድ የሚሰጠውን መረጃ በጥሞና እንዲከታተልና በትዕግስት እንዲጠብቅ ለማለት ነው የምፈልገው። በጣም ያሳዝናል። እግዚአብሔር ለቤተሰቦቹና ለመላው ኢትዮጵያ ህዝብ መጽናናቱን እንግዲህ እግዚአብሔር ይስጥ ለሁላችንም። ያማል እጅግና እኔ ህዝቡ ማድረግ ያለበት የሚለው ትዕግስት ኖሮት በትዕግስት እንዲጠብቅና ፍትህ ይህንን ያደረጉ ሰዎች ለፍርድ የሚገኙበት መንገድ ወይም ያደረጉት ሰዎች እንደሆነ ምን እንደሆነ ነገሩ እስኪጣራ ድረስ ህዝቡ በትዕግስት እንዲጠብቅ ነው ብሎ አመሰግናለሁ። አቶ ጸጋዬ አንተም የምትጨምረው ነገር ካለ ካንተ እንስማና ያው እየጨረስን እንሄዳለን። እሺ አመሰግናለሁ። ያው እንደተባለው በጣም የሚያሳዝን ነገር ነው የተከሰተው። ሁላችንም በጣም አዝነናል። ምናልባት ይሄን ነገር የፈጸሙ ሰዎችም አላማቸው ይሄ ነው፣ መላውን የኢትዮጵያን ህዝብ ለማሳዘን ነው። ይሄ ደግሞ ይሄን የሚያደርግ በክፉ ነገር የተጠናወተ ሰው ካልሆነ በስተቀር የሰብአዊ ሁማኒቲ ማንነት ያለው ሰው ምናልባት እንደዚህ አይነት ድርጊት ይፈጽማል ብዬ አላስብም። ይሙንያ እንዴት ተፈጸመ ለምን ተፈጸመ የሚባለው ብዙ መላምቶች አሉ። እንግዲህ ኢንጂነር ስመኛው ብዙ እዛ ጋር ምንድነው ይሄ ግድብ ከተጀመረ ጀምሮ የሚካሄዱ ነገሮችን ብዙ ምስጢሮችን ያውቃል። ብዙ የሚያውቁት ነገር አለ። የሚደረገውን ግፍ የኢትዮጵያ ህዝብ ሲበዘበዝ ብዙ ነገር የሚያውቁት ነገር አለና ምናልባት ከዚህ ጋርም ተያይዞ አንዳንድ ነገሮች ይወጣሉ ከሚል ስጋት ይሁን ከምን ይሁን አይታወቅም። ሌሎች የውጭ ሀገር ሰዎች ይኖርበት ይሁን አይታወቅም። ግን የሙንያ መላውን የኢትዮጵያን ህዝብ የሚያሳዝን ድርጊት ተፈጽሟል። ዋናውም አላማ ይሄን ለማድረግ ነው። ሁለተኛው አላማ ልክ አሁን በየአካባቢው እንደሚደረግ ሰላማዊ ሰልፍ አይነት ነገር እንዲደረግና ህዝቡ አሁን ያለውን ደግሞ የመጣ ያለውን ሰላም እንዳያጣጥም በዚህ ሰላም ላይ አጠናክሮ እንዳይሰራ ለማድረግ ታልሞ ነው ይሄ ነገር የተደረገውና ምናልባት የመላው ኢትዮጵያ ህዝብ ይሄን መዘንጋት ያለበት አይመስለኝም። ይሄን የምናደርግ ከሆነ ለነሱ አጀንዳ ተጋለጠን የነሱን አጀንዳ አስፈጽመን ማለት ነው የገዳዮቹን። ነገር ግን በትዕግስት ስናልፍ ነው እነሱን ልናሸንፋቸው የምንችለው። ባለፈውም ዶክተር አብይ ብለውታል። ገዳዮች የተሸነፉ ናቸው። ገዳዮች ፈሪዎች ናቸው። ገዳዮች በትክክለኛ አመለካከት በዳያሎግ የማምኑ ሰዎች ስለሆኑ ልክ እነሱ ይሄን ነገር ሲያደርጉ በአመጽና በሌላ መንገድ ሪፍሌክት ሐሳባችንን የምናደርግ ከሆነ የነሱን አላማ ማስፈጸም ስለሚሆን በየአካባቢው ያሉ ወጣቶችም ይገባኛል በጣም ስሜትን የሚነካ ነገር ነውና በትዕግስት በማለፍ ብቻ ነው ሀገራችንን አሁን የያዘችውን የሰላም ጎዳናን ወስከ መጨረሻው ማድረስ የምንችለውና ይሄ ብቻም ሳይሆን ምናልባት ነገም ሌላ አካባቢ ላይ እንደዛ አይነት ነገር ፐብሊክ ፊገር የሆኑ ሰዎች አደጋ ውስጥ የሚጋለጡበት ሁኔታ ሊኖር ይችላል። አንደኛ ካሁን በኋላ ህዝቡን መጠንቀቅ አለበት። ህዝቡም አካባቢውን በደንብ መጠበቅ አለበት። ሁለተኛ መንግስትም በተለይ እንደዚህ ፐብሊክ ፊገር የሆኑ ሰዎችንም ሆነ ድርጅቶችን በደንብ ፕሮቴክት ሊያደርግ ይገባል። ሶስተኛ ደግሞ ኢቭን ከሆነም አድርገውና የሆነ መጥፎ ነገር ካሁን በኋላም በየአካባቢው ከሆነ ህዝቡ በትዕግስት ነው ማለፍ ያለበት። ምክንያቱም እነዚህን ሰዎች አላማ ማስፈጸም የለብንም። እነሱ አላማ ህዝብን ለአመጽ
መዳረግ ስለሆነ ለነሱ አላማ የተጋለጠን ሰዎች እንዳንሆን ወጣቶችም እንደዛ እንዳይሆኑ በትግስት ማለፍ አለብን ሁለት ደግሞ ይሄ ነገር ለ27 አመት እና ከዛ በላይ የተዘራ ነገር በሶስት ወር ባልሞላ ጊዜ ውስጥ ብዙ ለውጥ አይተናል ይሄ በሚሆንበት ጊዜ ኖርማል ነው በጣም አብኖርማል ከሆነበት ነገር በአንድ ወደ ኖርማል ሲሆን ብዙ የሚከሰቱ ችግሮች እንዳሉም ኤክስፔክት አድርገን በትግስት ማለፍ እንዳለብን በዚሁ አጋጣሚ ጥሬና ቀርባለሁ አመሰግናለሁ አቶ ጸጋዬ በጣም አመሰግናለሁ አቶ በራሳ ወደ አሜሪካ ልመልስን ቅድም አንተ ስላነሳና ትላንት ከፖለቲካ ፓርቲዎች ጋር በነበረው ጠቅላይ ሚኒስትር ዶክተር አብይ በነበረው ውይይት ላይ እንግዲህ አንስተሃል ሳማው በተወሰነ ደረጃና የነሱን ዝግጅት ማለት የተናገረው ነገር አለ ስፒቹን አሁን እንደው ብናሰማ ጥሩ ነበረ የዝግጅታቸውን አሁን ብዛታቸውን በጣም ብዙ አንድ መሆን እንደሚያስፈልጋቸውና አንድ ካልሆኑ ደግሞ ብዙም ለውጥ እንደማያመጡ አሁንም እንደገና የሽግግርን መንግስት መናፈቅ እንደሚመጣ እና ለምርጫ ራሳቸውን እንዲያዘጋጁ ነው እና በጣም አስምሮ የተናገረውና አንተ ማለት እንደዚህ የተፎካካሪ ወይም በአሁኑ ተፎካካሪ የሚባሉ ተቃዋሚዎች በተለይ ከሀገር ውጪ ያሉትን ከአክቲቪስቶችም ጭምር ምን ያህል ዝግጅት ነው በእንደ መዘናጋቱን እንዴት አየው አቶ በራሳ ሀብታ አመሰግናለሁ እኔ ብዙ ያየው እኔ ሳይሆን ያየውት ዶክተር አብይ እኔ ብዙ ቻሌንጅ ታደርጉኛላችሁ ብዬ ነበር ተጠብቃችሁ ነበር የከምለው ንግግር እንነሳና ምን ለማለት ፈልጌ ነው እስከ ዛሬም እንግዲህ የኢትዮጵያ ችግር የኢትዮጵያ የፖለቲካ ችግር የሚመስለኝ ወደ መንግስት ያድግ መንግስትም ችግሩ የነበረው ዝም ብሎ ይፈራ ነበር ሰዎችን እንደዚህ ፊት ለፊት ወጥቶ ኢትዮጵያን ህዝብ የሚናገሩትን ነገር ለማዳመጥ መድፈር ማቃተው ነው አንዱ ችግርና ለዛም ነው አዲስ አበባ ዩኒቨርሲቲ ምሁራንን ሰብስቦ 44 ምሁራንን ያባረው በማሸሽ መፍትሄ የሚገኝ መስሎት ያንን በማድረጉ ነው ያድግም ወደ ወርቅ ያደረገው ለዚህ ዛሬም ይበቃውና በዚህ ወርቀት ነው ተታረገው ዶክተር አብይ ምንድነው ቅድም እንዳልኩት የቀየሩት ዳይናሚክስ ከኢትዮጵያና የኢትዮጵያውያንን ችግር ፊት ለፊት ቁጭ ብሎ ሰምቷል ስለዚህ እኔ እንደ ዶክተር አብይ ንግግር ተነስቼ የሚያስበው ዶክተር አብይ የሚመጣውን ቻሌንጅ ለመቀበል ራሳቸውን አዘጋጅተው ነው እዛ ቦታ ላይ የተገኙት አንደኛ ከመጀመሪያውም የኢትዮጵያን ችግር የኢትዮጵያ ህዝቦች የሚያነሱትን ጥያቄ ወደ ህዝቦች ሄደው አይተዋል የነበረውን ችግር ያውቃል ውጭ ሀገር ያሉ ሰዎችም ምን ማንሳት እንደሚችሉና ምን መመለስ እንዳለባቸው በቂ ዝግጅት ያደረጉና በደንብ ያሉ ይመስለኛል ነገር ግን ተቃዋሚዎችን በተጠበቋቸው ልክ አላገኟቸውም ይመስለኛል እኔ እንደዛ ነው የተረዳሁት ምክንያቱም አንደኛ ተቃዋሚዎቹ አላማቸውም ራሱ እርስ በራስ ይጋጫል ዶክተር አብይ ትልቅ መድረክ ከፍቶ የይቅርታ መድረክ የሰላም መድረክ ከፍቶ ያለ ሌላ የይቅርታ መድረክ እንዲዘጋጅም ይጠይቃሉ የይቅርታ ኮሚሽን ይቋቋም ይላሉ እሱ ሐሳቡን እነን ይገልጿል መልሶ ያደረገውን ነገርም ይጠይቃሉ አንዳንዶቹ ደግሞ የራሳቸውን ስራም የሰሩትን ነገርም እንደ ሪፖርትም ሊያቀርቡ ይሞክራሉ ብቻ ብዙ ኦርጋናይዝድ የሆነና ቻሌንጅ በሚያደርገው መልኩ የኢትዮጵያን ወደፊት ኢጣ ፖሊሲ አቅጣጫ በሚያሳይ የኢትዮጵያን ህዝብ ዲሞክራሲ ሊደግፉ ለውጡን ሊደግፉ በሚችሉበት መልኩ ማት ነገር ይናገራሉ በየጠብቀ ነበር እኔ አበበገላው በሚዲያ በፕሬስ ላይ የተለያዩ ነገሮችን ተናግሯል አንዳንድ በጣም ጠቃሚ ነገሮች ዶክተር አክሎክ ብራራ ብዙ ነገሮችን በዛ ላይ ተናግሯል ጊዜም ስላልነበረ ያዘጋጁትን በጽሁፍ እንደሰጡ መስጠት እንደሚፈልጉ አይቻለሁ በጣም ጥልቅ የሆኑ ነገሮች በዛ በጽሁፍ አግኝቷል ብዬ ተስፋ አደርጋለሁ ግን አብዛኞቹ ድርጅቶች ምንድነው አንደኛ ስማቸው ብዙ ነው እነሱም ብዙ ናቸው ሰዎቹም አባላቸው ምን ኃይል እንደሆነ ለማወቅ ቢቸግርም ግን ዞሮ ያው ይቅርታ በቂ ዝግጅት በእነሱ በኩል እሱ በተጠበቀው መጠን ያገኘ አይመስለኝም ግን ዞሮ ዋናው ነገር ማሰሪያው ሁሉም ነገር ይቅርታ ነው ሰላም ነው ሁሉም ለኢትዮጵያ ሰላም ነው የሚሰሩት አይዲዮሎጂ የተለያየ ነው የዛሬ የ60ዎቹን ፖለቲካ አይዲዮሎጂ ያዙ ሰዎች አሉ አሁን የነበሩ አሉ
እዛ ላይ ወጣቱን አላማ እናራምዳለን የሚሉ ነገሮች አሉ ብቻ መድረኩ የብዙም ጥርቅም ስለሆነ መድረኩ ላይ የተነሳው ነገር የተጠበቀውን ያህል ባይሆንም መልካም ነገሮች ተነስተዋል ብዬ ነው ማምነው አመሰግናለሁ በድጋሚ አመሰግናለሁ አቶ በራሳ ተጸጋዬ እስቲ ካንተ መጨረሻ ላይ የምትለው ነገር ካለ እንስማና የዛሬውን ላይቭ ፕሮግራማችን እንጨርሳለን እሺ አመሰግናለሁኝ አቶ ሀብቴ ልክ ብዙ ነገር አቶ በራሳ አንስተውታል ምናልባት ከዶክተር አብይ አሁንም ዛሬ ከሚያደርጋቸው ንግግሮችም እንዲሁም ደግሞ ከተለያዩ ኮሚኒቲዎች ጋር ከሚያደርገው ከጥያቄና መልስ ፕሮግራምም ብዙ ነገር ኤክስፔክት ይደረጋል ትላንትና ከአንዳንድ ኮሚኒቲዎች ጋር ከፖለቲካ ድርጅቶች ጋር ንግግር አድርገዋል እሳቸውም የመንግስታቸውን አቋምና አቅጣጫ አስቀምጧል በተለይ እኔ በደንብ ደስ ያለኝ ምናልባት ካስተላለፉት መልእክት በሚዲያ ላይ ያየን ነው ዶክተር አብይ ከመጡ ጀምሮ ምናልባት ኢትዮጵያ አንድ